የሞባይል አፕ በሁለት ደቂቃ። ሰላም እንዴት ናችሁ? ይህ ቴክላንድ ነው። ዛሬም እንደተለመደው አንድ አዲስ ነገር ይዤላችሁ መጥቻለሁ። ቻትጂፒቲን በመጠቀም የምትፈልጉትን አይነት የሞባይል አፕሊኬሽን እንዴት አድርጋችሁ በሁለት ደቂቃ ውስጥ መስራት ትችላላችሁ የሚለውን አብረን እናያለን። ስቴፑን ተከትላችሁ ስሩ። አቆይታችሁ ቴንክ ዩ። ኦኬ እሺ፣ መጀመሪያ ቻትጂፒቲን ትከፍታላችሁ። ያው ጉግል ላይ ሄዳችሁ ቻትጂፒቲን መክፈት ነው፣ የተለየ ነገር የለውም። ቻትጂፒቲ .com ላይ ትገቡና ከዛ በኋላ እዚች የፕላስ ምልክቷ ላይ ክሊክ ታደርጋላችሁ። ከታች ሞር የሚል ታገኛላችሁ። ዘንድ ደግሞ ሞር የሚለው ላይ ከገባችሁ በኋላ ከታች ካንቫስ የሚል አለ፣ እዛ ውስጥ ትገባላችሁ ማለት ነው። ከዛ እዚህ ጋር መስራት የምትፈልጉትን አፕሊኬሽን ማስገባት ነው። ለምሳሌ እኔ የፕሮፌሽናል የሆነ የስኔክ ጌም እንዲሰራልኝ ነው የጠየኩት። እዛን ኢንተር ማለት ነው። ከዛ እያያችሁት ፕሮግራሙን መጻፍ ይጀምራል። ልክ እንደምታዩት ጀነሬት ማድረግ ይችላል። በጣም ፈጣን ነው። እዛን እያደረገ ነው እንደምታዩት፣ ወርታች እየጻፈ ነው ኮዱን። ሉክ በጣም በሚገርም ፍጥነት እየጻፈው እና ጨረሰው። ዘን ፕሪቪው ማለት ነው። እዚህ ጋር ፕሪቪው ስለው ጀነሬት ያደርገዋል። አፕሊኬሽን ኦልሬዲ እየሰራው ነው። ጉድ ጨረሰ እንደምታዩት ታያችሁት። ከዛ በኋላ ስታርት ባሉት ጌሙን ከዛ በኪቦርዳችሁ አቅጣጫ እንደምታዩት ታያችሁት መጫወት ትችላላችሁ ማለት ነው። ቀለል ካለን ጀምር ብላችሁ ነው እንጂ የፈለጋችሁትን አድቫንስ አፕ ይሰራላችኋል። እንዴት ማናገር እንዳለባችሁ ማወቅ ብቻ ነው የሚያስፈልጋችሁ። ሉክ how much it's good። ያው ይሄን ኮድ ለመስራት እንግዲህ በጣም አስቸጋሪ ነበር። እንደምታውቁት ኮድ ጽፋችሁ የምታውቁ ሰዎች የሚወስደው ጊዜ ብዙ ነው። እንግዲህ እድሜ ላይ ቴክኖሎጂ ደግሞ አቅሎ አምጥቶታል። አንድ ልጨምርላችሁ፣ ካልኩሌተር ሰርተን እኔ አንድ ካልኩሌተር ሰርቼ ላሳያችሁ። ዘን ተጋጨ። እንደምታዩት ይሄን ይመስላል። ይሄን ልዝጋውና ድጋሚ ሄጄ ሌላ አንድ ካልኩሌተር ልስራ። ለምሳሌ እዚህ ጋር መጥቼ ሜክ ካልኩሌተር ኢት ሉክስ ፕሮፌሽናል የሚል ቴክስት ተጽፉና እዛ ጋር ወስዳችሁ አፕሊኬሽን ትጽፉታላችሁ አንድ። ስለዚህ እኔ አንድ ፕሮፌሽናል የሚመስል ካልኩሌተር ስራልኝ ብዬ ጠየቅኩት። እዚህ ጋር እንደምታዩት ዘን ኢንተር አልኩት። ሉክ ሃው ማች ኢትስ አሜዚንግ። ዘን ፕሮግራሚንግ ይሄን ይመስላል። ፕሪቪው ማለት ነው። እዚህ ጋር መታችሁ ዘን ጀነሬት ያደርጋል አፕሊኬሽኑ። ጨረሰ። ይሄው እንደሚሰራ ላሳያችሁ። ለምሳሌ 70 ሲደመር 55 ልበለውና እኩል ይሆናል ልበለው። እዚህ ይሄው 125 ደን። ስለዚህ በዚህ መልክ የምትፈልጉትን አይነት አፕሊኬሽን ጀነሬት ማድረግ ትችላላችሁ ማለት ነው። ይሄው 10 ሲደመር 41 እኩል ይሆናል ማነው 11 ዘን እኩል ይሆናል 21 ይሆናል። እዚህ ያያችሁትን ይመስላል። ሞክሩት። የቸገራችሁ ነገር ካለ ደግሞ እዛው ኮሜንት ላይ ስራ አስቀምጡልኝ።